አንቺ ሆነሽ ነው እስካሁን? በጣም ታክሲ ሰልፍ ነበረ። ቡና አፍልቼ እጠብቅሻለሁ ብዬሽ። ምን ላድርግ ጉዴ፣ ሰልፍ ሆኖብኝ እኮ ነው። ከዚህ ሁሉ መኪና ብትገዢስ? አንቺ ቀልደኛለሽ። ከየት አምጥቼ ነው የምገዛው? አልሰማሽም እንዴ? ምኑ? ላይፍ የገንዘብ ቁጠባና ብድር የሚባሉትን። እነማን ናቸው? የሚገርምሽ ነገር መኪና፣ ቤት፣ ሁሉን ነገር ይገዛሉ አሉ። ምን አስይዘን? የገዛሽው መኪና ወይም ቤት ነው አሉ። አንቺ ቀልደኛ ነሽ። አሽጄ ብገዛ ገንዘቡን ከየት አምጥቼ እከፍለዋለሁ? በጣም የሚገርመው ደግሞ እሱ አይደለ እንዴ? የሚገርምሽ አንቺ ከቆጠብሽው ላይ ምንም አይነት ወለድ አያስቡ እነሱ ከጨመሩልሽ ነው። በዛሬ ደግሞ እሱን ከበረጅም ዓመት አድርገው በወር በጣም ትንሽ ብር ነው የምትከፊው። እስካሁን ለምን አልነገርሽኝ? እኔ በቀደም ዕለት ነው የሰማሁት። የት ነው ያሉት? አድራሻችን 6 ኪሎ ኢትዮ ቴሌኮም ህንፃ ዝቅ ብሎ ወጋገንና አቢሲኒያ ባንክ ያሉበት ህንፃ 4ኛ ፎቅ፣ አራዳ ጊዮርጊስ ቤተክርስቲያን ገነተ ጽጌ ህንፃ 3ኛ ፎቅ፣ 22 ታውን ስኬር ሞል 6ኛ ፎቅ፣ ፒያሳ ደጃቾቤ አዲስ አበባ ሬስቶራንት ፊት ለፊት ንግድ ቢሮ ያለበት ህንፃ 1ኛ ፎቅ፣ ጀሞ ታክሲ ተራ ከለላ ህንፃ 1ኛ ፎቅ እንገኛለን። ላይፍ ቁጠባና ብድር